ዓለምን ማዳን የተሰኘውን ተከታታይ ክፍል ባለፈው ብንፈጽመውም ግን ለእናንተ ድጋሚ አጓጊ ተከታታይ ክፍል ይዘንላችሁ መጥተናል። ስድስቱ ቁልፎች የተሰኘውን ተከታታይ የማሁል ክፍል ቁጥር 1ን ጀምረናል። ይሄ አዲስ የጀመረው ተከታታይ ክፍል እንዲቀጥል ሁላችሁም አሁኑኑ ሰብስክራይብ እና ላይክ አድርጋችሁ ትጀምራላችሁ። ካርታው ይኸውና፣ አሁኑኑ ሂድ። ሳይንቲስቶች እንዳሉት እዚህ አካባቢ የተደበቁት ነገሮች ዓለማችንን የሚቀይሩ ኃይለኛ ናቸው። አሁን እኔ የምፈልገው እዛ ሐውልት ጋር መድረስ ነው። ከዛ የሚፈጠረውን እናያለን። ከዛ እጁ ላይ ያለውን ካርታ ተጠቅሞ ድብቅ ነገር ካለበት ሐውልት ጋር ደረሰ። ስድስት የተለያዩ ቁልፎች በተለያዩ የዓለም ሀገራት ተደብቀው ይገኛሉ። እናም ከዚህ በር ጀርባ ያለውን ሚስጥር ማወቅ የሚችለው ስድስቱን ቁልፍ ያገኘ ሰው ብቻ ነበረ። ዶክተር ሳንጃና በስተመጨረሻ መጣሽ። ስንጠብቅሽ ነበር እኮ። ደግሞ ከአሜሪካ ምን አመጣሽልን? አዎ በትክክል መርማሪው ጄምስም ላንቺ ስጦታ ልኮልሻል። የስ ከመርማሪዎች ጋር ልመሳሰል ነው፣ ልክ እንደማሁል። እና ማሁል ላንተ ደግሞ ምርጥ ጎማ ያለው ጫማ ከመርማሪዎች ከተማ ተልኮልሃል። ዋው አመሰግናለሁ ዶክተር ሳንጃና። ሌባዎች ሁሉም የከተማ ቦታዎች እየተንቀሳቀሱ ነው። ሙዚየም፣ ባንክ፣ የመንግስት ቢሮዎች ሳይቀር ማለት ነው። እዚህ ያሉ ፖሊሶች ዝም ብሎ አጋጣሚ መስሏቸው ነበረ፣ ግን አይደለም። ከጀርባው ትልቅ እቅድ ነው ያለው። አለቃ፣ በአዲሱ ልብሳችን አዲስ ሚሽን። አሁን ሰዓቱ ነው። መጀመሪያ ትክክለኛውን የወንጀል ቦታ ማወቅ አለብን ከፖሊሶቹ። ፖሊሶቹ መረጃ አላቸው፣ ግን ፓተርኑን ሊረዱት አልቻሉ። አለቃ፣ እዚህ 8 ዘረፋዎች አሉ። ሁሉም የተለያየ ቦታ ነው። ሙዚየም፣ ጌጣጌጥ መሸጫ፣ ባንክና ቴክ ማርኬት። ምንድነው ይሄ? ዘረፋው ጉብኝት ነው የሚመስለው። ግን ምንም የሰረቁት ነገር የለም። ምናልባት ያልሰረቁት ሌላ ነገር እየፈለጉ ይሆናል። ሁሉንም ዝርዝር መረጃ ስጠኝ። ይሄ ነገር ፓተርን ነው። እኔ ቀጣዩን የዘረፋ ቦታ ያወቅኩት ይመስለኛል። እናንተስ መገመት ትችላላችሁ? እያንዳንዱ 3 ዘረፋ ሐውልት አካባቢ ነው። ስለዚህ 9ኛውም ሐውልት ነው። ግን የትኛው? እስኪ የተሰረቁትን 2 የሐውልት ቦታዎች አሳይ። ሁለቱንም ምስሎች ተመልከት። የፀሐይ ምልክት ይታያል እና ሐውልቶቹ የድሮ ናቸው። ስለዚህ ቀጣዩ የሚሆኑ በተመሳሳይ ቦታ ነው። የፀሐይ ምልክቱ ላይ ይሆናል። አዲ አንድ ስራ ነዛት ላይ ነው። የፀሐይ ምልክት ያለባቸውን ሐውልቶች አሁን ነው መፈለግ ጀምር። ምስሎቹን እንክልናለሁ። ተመሳሳዩን ደግሞ አንተ ፈልግ። አሃ የፀሐይ ሐውልቶች። እሺ እየፈለኩ ነው። የሆነ የሚሮጥ ሰው አይተናል። አለቃ፣ መሄድ ያለብኝ ይመስለኛል። ወደ ላይ ልውጣ? በጣም ጥሩ። እኔ ከስራ በረረዋለሁ። ማምለጥ የለበትም። ውዱ ሌባ፣ እንድታመልጥ አልፈቅድልህም። እንደማያመልጥና አሊያ ደግሞ እንደምትይዘው ተስፋ አድርጋለሁ። የሳይንቲስቱ መሳሪያዎች ሁሉ ጊዜ ምርጦች ናቸው። ለአንድ ሰው እየሰራ ካልሆነ በስተቀር ራስን እዚህ ችግር ውስጥ አትከትም ነበር። ቮስ የተባለው አለቃችን 6 ቁልፎችን እየፈለገ ነው። 6 ቁልፎች? የምን ቁልፍ ነው ደግሞ? አዎ በትክክል እነዛ ቁልፎች በረሃማ ሐውልት ስር ያለው ሚስጥር የሚከፍቱ ናቸው። እሺ ያልከው ሐውልት የት ነው ያለው? እኔ አላውቅም። ቮስ ብቻ ነው የሚያውቀው።
ቮስ እነዛም ቁልፎች እያሳደደ ነው። ሐውልቶቹ ደግሞ ፀሐይ ያለባቸው። ቀጣዩ ታዲያ የት ይሆን? አዲ አዲስ ነገር አለ? 3 ሐውልቶችን አግኝቻለሁ። ትንሽ ደቂቃ ስጠኝ፣ ሁሉንም ልክልሃለሁ። ኦፊሰር ሌባችሁ ይኸውና። ከዛ ማሁል ይረዳው ዘንድ ወደ ሳይንቲስቱ ሄደ። ግን ሳይንቲስቱ ጋር ለመድረስ እነዚህን ፓተርኖች ማለፍ ነበረበት። እስኪ የትኛው ሊያስኬደው እንደሚችል ገምቱ። መንገዱም የመጀመሪያው ነበረ። እነሱም በመንገዱ ሄደው ወደዚያ ደረሱ እና በዚህ ሚሽን ያለው እያንዳንዱ እንቅስቃሴያቸው በሳይንቲስቱ ምርጥ መሳሪያ መታገዝ አለበት። ዋው ይሄ ሳንዱች ነው። ቢው አለኝ። አይ ተይ እንጂ ይሄ ከፍተኛ ሙቀት ያለው መሳሪያ ሲሆን ሰው አጠብቆ መያዝ ይችላል። ሌባው ሲነካው ይይዘዋል ማለት ነው። ጥሩ ነገር ይሰራ ይመስለኛል። አሁን ያስፈልገናል። አለቃ በዚህ ሁኔታ አንድ ቀን ወደ ስፔስ ይልከናል። በቃ አለቃ ሐውልቱ ተገኝቷል። ከሙምባይ ወደ ጉሃ በሚወስደው መንገድ ጫካ ውስጥ ነው ያለው። በቃ ላክልን፣ እኛ እንሂድ። አሊ እባክሽ ተሳስተሽ እንዳትበይው። እዚህ ጸጥ ያለ ጫካ ውስጥ ተፈላጊ የሆነው ቁልፍ አለ። አለቃ በለው የአዲሱ ልብሳችን እንዴት እንደተመቸኝ አትጠይቀኝ። ትኩረት አድርጊ አሊያ። ማሁል አለቃ እዚህ ጋር አሁን በክረም ሰው ነበር። አለቃ አሁንም ይሄ ነገር የሚበላ ሳንዱች እንደሆነ እያሰብኩ ነው። ሌባው ከቦታው ደርሷል። ለመስረቅም ተዘጋጅቷል። ግን ምንም ቁልፍ አይታይም እና ሚስጥሩም ከድንጋይ ስር የተደበቀ ቢሆንም ሚስጥሩን ለማየት የጭንቅላት ፈተና ነበረው። ሌባው ፈተናዎቹንም እያለፈ የጥበቃ ሲስተሙን ሀክ በማድረግ በስተመጨረሻም ቁልፉን በእጁ አስገባ። ግን ባልታሰበ ሁኔታ የሳይንቲስቱ ሳንዱች ሌባውን መያዝ ቻለ። እናም ተፈላጊው የመጀመሪያው ቁልፍ በማሁል እጅ ገባ። አንድ ሳንዱች ቦምብ፣ 0 ሌባ። የሳይንቲስቱ መሳሪያ ሁሌም ምርጥ፣ ማሁል ደግሞ ሁሌም ጀግና። አንዱን ቁልፍ አገኛችሁት፣ ግን አለቃ ቮስ ሌላውን ይወስድባቸዋል። ቆይ ግን ከዛ በኋላስ ምን እናያለን? ከዛ በኋላማ ውስጡ ዓለማችንን የሚቀይሩ አስገራሚ ቁልፎች አሉ። 6ቱም ቁልፎች ከተገኙ በሩ ይከፈታል። አንዱ ቁልፍ የተገኘ ቢሆንም ግን ይሄ አጓጊ ሚሽን ገና መጀመሩ ነው። እና ማሁልና አሊያ ቮስን በሰዓቱ የሚያስቆሙት ይመስላችኋል? ይህን የሚያጓጓ ክፍል ቀጥለን የምንሰራ ሲሆን እንድንሰራ ሰብስክራይብ አድርጉ።